ደግሞ ሁለተኛው ዙር አመጣውላችሁ። እንደዚህ የደበደባት ምክንያት በምን መሰላችሁ? አሁን ቀጣይ ይጀምራል። እናንተ ሆዲያ እናንተ አገሰስ ማጠቡ ሁልጊዜ እናንተን እያመጣሁ እዚህ ላብላ እንዴ በጣም ተናደደ። አሁን እንግዲህ አባትን ላንጫጫው ትንሽ ፍየል በቃ ያልታደረ ፍየል ታሰቀኝታለች። አሁን እየሮጠ ይዛ ሄዳ ከመኪና ውስጥ ያደርጋታለች። ዝም በይ አባሽታታለች። ከዛ ታስገድታለች። ጸጥ በይ አንድ ድምፅ እንዳልሰማ ከዛ ታላቅ እህቷ አየች። ይቺ እብድ ደግሞ ፍየሊቱን ከመኪና ውስጥ አሳይሻለሁ። ለአባቴ ነው የምናገረው። ሁሌ ተናገረች። አባቴ ሆነሽ ነው የምንለፈልፈው። ትንሿ ፍየል እኮ ጠፋች የለችም። አፈር ቤና ብሎ ደበደባት። እኔ አንቺን እዚያ ቁጭ ብለሽ አብሌ እስከሚጠጉ ብዬ አይደል የላኩልሽ እኮ ቁጭ ብዬ ነበር፣ ግን የት እንደገባሽ ጠፋችኝ። እኔ ምን ላደርግ እያለኝ ካለ ትልቂቱ አፈር ቤና አንቺንማ አባቴ እንደዚህ እያንከላከሽ ነው ጉድሽን ነው የምሰራው አለችና ከዚያ አባቴ ና ና አለችው። ድምፅ ሰማህ አይደል እዚህ ውስጥ ይኸው ጉድህን ልጅ ይታናሽ እችን ጅል የሆነ ልጅ ይኸው አሁን እዚህ አፍና ብትገለጽ ይኸው እዚህ አድርጋ ነው ካለች እንዴት ስራ ያኔ ያላወቁ መሰለኝ። አባቴ የለችም አገኘሃት የት ገባች ጋር የመጣኝ አያት ይቺ ምንድነው ታፈር ቢና ማናስ ገብ ያለች እያነበቀ